አምደው ቅዱስ ሚካኤል ገና 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 ከዚህ በላይ ከዚህ የሰፋ የረቀቀ ተአምር ያደርጋል። ርኩሳን መናፍስት ጸዋጋን አጋንንት ድግምት 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 መተት አይነ ጥላ የዛር መንፈስ ዛር አጋንንት ዛር ቡዳ ዛር ውቃቢ የደፍተራ መተት ራስን አጋል በአምደው በቅዱስ ሚካኤል ስም ራስን ታጋልጣለ። ፊት ለፊት ቀና ብለ እየተመለከት የአምደው ቅዱስ ሚካኤልን ስዕል አድኖ እየተመለከት በአምደው በቅዱስ ሚካኤል ስም በአምደው በቅዱስ ሚካኤል ስም ስዕል አድኖን እየተመለከት በወንድም በሴትም በሴቶችም በወንዶችም ላይ ያለ እርኩስ መንፈስ በህፃናት ላይ ያለ እርኩስ መንፈስ ራስ ላይ ያለ ራስ ምታት የአይን ህመም የጥርስ ህመም የልብ ህመም የካንሰር መንፈስ ተንቀሳቀስ በአምደው በቅዱስ ሚካኤል ስም የካንሰር መተት የጭንቅላት የካንሰር መተት የጉሮሮ የካንሰር መተት የጡት ካንሰር የአንጀት ካንሰር የጨጓራ ካንሰር የማህፀን ካንሰር በወንዶችም በሴቶችም ላይ ያለ የካንሰር መተት በአምደው በቅዱስ ሚካኤል ስም መተት አጥፋ ግደል ተብለ የተላክ የጥላ ወጊ የሞት መንፈስ አብራን ከራት ተብለ የተላክ ውስጥ እግር ላይ ያደፈጥክ ውስጥ እግር ላይ ጉልበት ላይ የመራቢያ አካል ላይ ያለ እርኩስ መንፈስ አይነ ጥላ ድግምት የዛር መንፈስ በነፍስ በመንፈስ በስጋ ባጥንት በደም ተቆራይተ ተዛምደ ተዋልደ ተጋምደ ያለ ዛር አጋንንት ዛር ቡዳ ዛሩ ቃቢ ራስን ታጋልጣለ። በአምደው በቅዱስ ሚካኤል ስም ተንበርከክ በስዕል አድህኖ ፊት ተንበርከክ ምስጢርህን ታወጣለ። ተንበርከክ ቀጥ ብለ እንዳትዋሽ አንተ ውሸታም አሾክሿኪ መንፈስ ለመተተኞቹ ለአስማተኞቹ እያሾከሾክ የተደረገውን የቀን ውሎ የምታመላልስ ወሬ የምታመላልስ አሾክሿኪ መንፈስ ታሰር። ካሁን ሰዓት ካሁን ጊዜ ካሁን ደቂቃ ጀምረ ታሰር። ገንዘባቸውን በበሽታ የጨረስክ በመድኃኒት በመርፌ የጨረስክ የጨጓራ መንፈስ የኩላሊት መንፈስ የበሽታ የደዌ መንፈስ ራስ ምታት አጠቃላይ የደዌ መተት እግር ላይ እሰር ተብለ የተላክ የፓራላይዝድ አድርግ ሽባ አድርግ ተብለ ጉልበት ላይ እግር ላይ እጅ ላይ አእምሮ ላይ አንገት ላይ ወገብ ላይ ትከሻ ላይ በመላ አካላት በደም ስር የተሰራጨ እርኩስ መንፈስ አጋንንት ድግምት በል ራስን ታጋለጣለ። ግንባር ላይ ተሰብሰብ ከውስጥ እግር ላይ ከጉልበት ላይ ከመራቢያ አካል ላይ የዝሙት መንፈስ 666 ሉሲፈር የጥልቁ የባህሩ የአየር አጋንንት የቡዳ መንፈስ መስተፋቅር ቡዳ ዛር አጋንንት አዳልሞቴ ሻምበሶ ጠቋር አመችስ ቶለበል የዛር መንፈስ ዛር ውላጅ አጋንንት በነፍስ በመንፈስ በስጋ ባጥንት በደም ተቆራይተ ተዛምደ ተዋልደ ተጋምደ ያለ ዘር ቆጥረ ዘመን ተሻግረ የመጣ እርኩስ መንፈስ አጋንንት አምደው ቅዱስ ሚካኤል አመድ አድርግ ሳልፍ የሰጥ ለአምደው ቅዱስ ሚካኤል የሚስጥር መተት የትዳር መተት የስራ መተት በመኪና ላይ በቤት ላይ የተመተትክ በገንዘብ የተመተትክ እርኩስ መንፈስ ገንዘባቸውን ስለበትን የተባልክ እርኩስ መንፈስ የሰላቢ መተት የበትን መንፈስ በመቃብር አፈር በወራጅ ውሃ በአሞራ የተሰራህ በወፍ የተሰራህ በልዩ እየተገለጥክ ያለ እርኩስ መንፈስ አጋንንት ካሁን ሰዓት ካሁን ጊዜ ካሁን ደቂቃ ጀምረ ሚስጥርህን ታወጣለህ። እስራትን ያሰርከውን የተበተብከውን ትብትብህን ትፈታለህ። በአምደው በቅዱስ ሚካኤል ስም ግንባር ላይ ታሰርቶ ለበል የመናፍቅ መንፈስ የዝሙት መንፈስ የዘፈን መንፈስ በኮስሞቲክስ በዊግ የገባ በቻፕስቲክ በላፕስቲክ የገባ የኮስሞቲክስ መተት የኮስሞቲክስ መንፈስ የዝሙት መንፈስ የሱሪ መንፈስ ሴቶች ላይ ያለ በሱሪ የገባ በዊግ የገባ በጥፍር ቀለም የገባ በኩል የገባ በአይን የገባ በጥርስ የገባ በእጅ የገባ በሰውነት ቅርጽ የገባ እርኩስ መንፈስ አጋንንት ድግምት በብስጭት የገባ ጨጓራ ላይ ኩላሊት ላይ ወገብ ላይ ተንቀሳቀስ ቶሎ በል ተንቀሳቀስ ለአምደው ቅዱስ ሚካኤል አሳልፌ ሰጥቻለሁኝ። ጉልላቱ ላይ የሰረ እርኩስ መንፈስ አጋንንት ልትሸኝ ትመጣለህ። ግንባራቸው ላይ በየግንባራቸው ላይ ከትዳራቸው ከልጆቻቸው ከጤናቸው ከሀብታቸው ከበረከታቸው ከገንዘባቸው
የነሱ ከሆነው ላይ ሁሉ ተነስ፣ ግንባር ላይ ታሰር፣ ግንባር ላይ ታሰር፣ ቶለበል 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 ቶለበል። አምደው ቅዱስ ሚካኤል በሳት መቁጠሪያ በሳት አለንጋ በሳት ሰይፍ ይቆራርጣችሁ፣ ይደምስሳችሁ፣ ያቃጥላችሁ፣ እሳት ያውረደባችሁ። ሳዶር አላዶር ዳናት አዶር አሮዳስ በተባሉ አምስቱ ችንካሮች መድኃኔዓለም ኢየሱስ ክርስቶስ ይቸንክራችሁ። በተወጋው ጎኑ በፈሰሰው ደሙ በአማኑኤል ስሙ ባጾረ መስቀሉ በማርያምሙ ይደምስሳችሁ። አምደው ቅዱስ ሚካኤል በሳት መቁጠሪያ በሳት አለንጋ ይቀጥቅጣችሁ፣ ይሰራችሁ። ግንባር ላይ ታሰሩ። እግዚአብሔር ይገስጽ፣ እግዚአብሔር ያዋርድ፣ እግዚአብሔር ይገስጽ፣ ሰዓት ያውረድብን። እሺ በመጨረሻም እንግዲህ ይሄንን ስዕለ አምደው ቅዱስ ሚካኤልን የምትፈልጉ ካላችሁ ማናገር ትችላላችሁ። በቤታችሁ ሁላችሁም አስቀምጣችሁ ወስዳችሁ ጸሎት እንድታደርጉ እንድትፈቱ አምደው ቅዱስ ሚካኤል የመረጠው ያሰበው ሁሉ ይሄ ቪዲዮ ይደርሰዋል። የተደረገላችሁን የማትመሰክሩ ከሆነ ግን እኔ ልንገራችሁ፣ ላስጠንቅቃችሁ። የተደረገላችሁን አምደው ቅዱስ ሚካኤል ያደረገላችሁን ካልመሰከራችሁ ዕዳ በደሉ መልሶ ለእናንተ ነው የሚሆነው። አልተነገረንም አላወቅንም እንዳትሉኝ። እኔ እያስፈራራኋችሁ አይደለም። ለምስክርነት ራሳችሁን የምትደብቁ ሰዎች እንደ ምኞታችሁና እንደ ሐሳባችሁ ነው የሚያደርገው። እኔ ከዚህ በኋላ ኃላፊነቱን አልወስድም። አምደው ቅዱስ ሚካኤል ይርዳችሁ። ባላችሁበት ሁናችሁ ስሙን ጠርታችሁ ይፈውሳችሁ። ምልክት ታያላችሁ። ይሄንን ቪዲዮ ስታዩ የምታገኙት ምልክት ይኖራል። ለምስክርነትም ብዙዎቻችሁ ትመጣላችሁ አምናለሁኝ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን ብዝት ትረፍረፍ ይበላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ሁሉ ይጣልላችሁ። አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ ይጠብቀን። ውድ ኤርትራውያንና ውድ ኢትዮጵያውያን እንኳንም ለዚች ዕለትና ለዚች ቀን አደረሳችሁ አደረሰን። አምደው ቅዱስ ሚካኤል ሁል ጊዜ በተአምራቱ የምናውቀው በየዕለቱ በየጊዜው ድንቅ ድንቅ ተአምራትን ያደርጋልና አሁንም ካደረጋቸው ብዙ ተአምራቶች መካከል አንዱን ይዤላችሁ ቀርቤያለሁ። ጆሮአችሁን ከፍታችሁ ልቦናችሁን አንቅታችሁ እንድትሰሙኝ፣ ይህንንም ድንቅ ተአምር ሰምታችሁ ለእኔም ይሁንልኝ ይደረግልኝ በማለት ጸሎታችሁ ላይ እንድትበረቱና እንድትተጉ እርኩሳን መናፍስት፣ ጸዋጋን፣ አጋንንት፣ ድግምትና መተት፣ አስማትና ሟርት የሚፈርስበት የተንኮለኞች የአስማተኞች መተታቸው የሚፈርስበት ብዙ የእግዚአብሔር ልጆች ከስራታቸው እየተፈቱበት ያለ ድንቅ ድንቅ ተአምር የሚያደርግ አምደው ቅዱስ ሚካኤል እነሆ ተአምሩን ድንቅ ሥራውን ስሙ። በመተትና በአስማት በሟርትና በድግምት ቤታችሁ የፈረሰ ጨለማ የወረሳችሁ የታሰራችሁ የተተበተባችሁ በየጊዜው በየሰዓቱ መተትና ድግምት አፍዛ ደንዝዝ እየተባለ የሚላክባችሁ የሞት መንፈስ ጥላ ወጊ በየጊዜው የሚላክባችሁ በእናንተም ሆነ በቤተሰቦቻችሁ ይህ ጥቃትና በደል እየደረሰባችሁ ያላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን የደሙ ፍሬዎች ባለማተቦች የመስቀሉ ስር የድንግል ማርያም የአስራት የቃል ኪዳን ልጆች ይህንን ድንቅ ተአምር ሰምታችሁ ጸሎት እንድታደርጉ ለኔም ይሁንልኝ ይደረግልኝ በማለት ወደ አምደው ቅዱስ ሚካኤል እየተማጸናችሁ ጸሎታችሁን እንድታቀርቡ ላሳስባችሁ እወዳለሁ። ለመዳን የምትወዱ ካላችሁ ከስራታችሁ እንድትፈቱ የፈለጋችሁ ካላችሁ ይሄንን ድንቅ ተአምር ስሙ። አንዲት እህታችን የቅዱስ ሚካኤል ወዳጅ በህይወቷ በኑሮዋ በቤተሰቧ ብዙ ችግር ያለባት ብዙ እስራት ያለባት እህታችን ይሄንን ቪዲዮ እየተከታተለች የሚለቀቀውን ቪዲዮ እያየች
ለቤተሰቧም እየነገረች እያሳየች ሸር በማድረግ ብዙ ሰዎች ወደ አምደው ቅዱስ ሚካኤል ሄደው መፈታት እንደሚችሉ እየመሰከረች ያለች እህታችን ባለፈው ማለትም በ27 ቀን ወደ ቢሮአችን መጣችና ይህንን የምትመለከቱትን የአምደው ቅዱስ ሚካኤልን ስዕል አድህኖ ወሰደች። ይህ ስዕል አድህኖ እንደምትመለከቱት በአይነቱ ልዩ የሆነ ግርማ ሞገሱ የሚያስፈራ አጋንንትን የሚያንቀጠቅጥ ሰዎችን ነፃ የሚያወጣ እርኩሳን መናፍስትን ጸዋጋን አጋንንትን ስሙ ሲጠራ የሚያንቀጠቅጥ የሚያጋልጥ ይህ ስዕለ አምደው ቅዱስ ሚካኤል ቢሮ መታ ትወስዳለች። ከዛን በኋላ ሁለት ነበር የወሰደችውና አንዱን በእናቷ ቤት ወስዳ አስቀመጠችው። ሌላውን ደግሞ አክስቷ ቤት እኔ ቦታው ላይ ደርሻለሁኝ ከናንተ እኔ ይሻላለሁኝና እናንተ እንድትበረቱልኝ እናንተ ኃይልን እንድታገኙ ከጎኔ እንድትሆኑ በጸሎት እንድታስቡኝ ይሄ ስዕል አድኖ ለዚህ ቤት ያስፈልጋል በማለት አክስቷ ቤት አንደኛውን ስዕል አድኖ የአምደው የቅዱስ ሚካኤልን ስዕል አድኖ ተወስድና ታስቀምጣለች ወይም ደግሞ ጸሎት ቤት ትሰቅላለች እና በዛ ቤት ውስጥ ከፍተኛ የሆነ አደገኛ የሆነ ስትነግረኝ ለ30 ዓመት ያክል ቤቱና ቤተሰቡ ተደግሞበት ተመትቶበት ቤቱ ጨለማ ነው። ማንኛውም ሰው ሲሄድ እዛ ቦታ ላይ ሂዶ ከተቀመጠበት እንኳን ለመነሳት በጣም ጭንቅ ይይዛል፣ ያስጨንቃል፣ ይጨንቃል። ጨለማ ነው፣ ለመነሳት አንችልም። ሰው ከተቀመጠ ለመነሳት በጣም ከባድና አደገኛ ነገር ነው። የሚታገለን በጣም ብዙ ነገር በብዙ አቅም የተደራጀ ያጎለበተ ያፈረጠመ ነገር ግን ስውር የማይታይ ኃይል አለ። እኔ እንኳን ስሄድ አለች በጣም ይጨንቀኛል፣ ለመነሳት ስፈልግ ደግሞ መነሳት ያቅተኛል እና ጸሎት እንዳያደርጉ ቤቱ እንዳይከራይ ቤት አላቸው፣ ግቢ አላቸው እንግዲህ ያክስቷ ቤት ማለት ነው እና ቤቱ ራሱ እንዳይከራይ እየፈረሰው እንዳይታደስ ዝም ብሎ ታስሮ ተተብትቦ አይደለም ሰዎቹ ቤቱ ራሱ ታስሯል አለች እና ይህ ሲሆን በጣም ረጅም ጊዜ ነው። ይህንን ደግሞ ያደረገችው ያሳደጓት የማይወልዷት ግን ያሳደጓት በቤታቸው ያሳደጓት ልጅ ነች። ለምን ሲባል በልጆቹ ላይ በሴትዮዋ ልጆች ላይ ባሳዳጊዋ ልጆች ላይ መተት በመስራት እነሱ እንዳይወርሱ እሷ የቤት ባለቤት እንድትሆን አፍዝ አደንዝዝ እሰር ተብትብ የሚባል የደፍተራ የጥንቆላ የአዚም መንፈስ ነው የሚላክባቸውና በጸሎት እንኳን ታግለው እንዳያሸንፉ እንዳይበረቱ እንዳይጸልዩ አፍዝዞ አደንዝዞ የያዛቸው ርኩስ መንፈስ ስላለ ለ30 ዓመት ያክል በየሶፋ ስሩ በየመቀመጫው በየቤቱ በጣም የተቀበረ እልፍ አይላፍ ነገር አለ። በጣም ብዙ አይነት ጸበል ብዙ ቦታ ከብዙ ቦታ ጸበል አምጥተን ግቢውን ሁሉ እምነት ቀብረነዋል። ነገር ግን ያ ነገር ደግሞ መፍትሄ አላገኘም አለች። እንግዲህ በአምደው ቅዱስ ሚካኤል ፊት ቆሜ ነው የማወራችሁ። ሳልቀንስ ሳልጨምር ሳላጋንን ነው እየነገርኳችሁ ያለሁት ማለት ነው እና ይሄንን ስዕል አድኖ ወስጄ አስቀመጥኩትኝና አለች ፊት ለፊት ሳሎን ላይ አስቀመጥኩትኝ። ያክስቴ ልጅ ጸሎት ማድረግ ትፈልጋለች፣ መንፈሳዊ ህይወት ይናፍቃታል። ነገር ግን ያንን እንዳታደርግ ደግሞ ታስራ ተተብትባ ያለች ነች እና ጸሎት ለማድረግ ለመነሳት ስትፈልግ ይይዛታል። እየሰማችሁኝ የተዋህዶ ልጆች፣ ለመነሳት እንዳትነሳ ይይዛታል። ከዛ ቀና ብላ ስትመለከት አምደው ቅዱስ ሚካኤልን ፊት ለፊቷ የአምደው የቅዱስ ሚካኤልን ስዕል አድህኖ ትመለከታለች። ታየዋለች። እንዲህ ለካ አባቴ አምደው ቅዱስ ሚካኤል ፊት ለፊት ያለ
እኔ መነሳት ባልችል እንኳን እዚሁ ቁጭ ባልኩበት ለምን እዚሁ ጸሎት አላደርግም ብዬ ጸሎት መጽሐፌን ያስኩኝና እዛው በተቀመጥኩበት ጸሎት ማድረግ ጀመርኩኝ። ጸሎት እያደረግኩኝ እያለ ቤቱ እንዳለ በብርሃን ተጥለቀለቀ። ያ ሲያስፈራኝ የነበረ ጨለማ፣ ሲያስጨንቀኝ ሸክም ሲሆንብኝ የነበረ ጨለማ ከላይ ላይ ተገፈፈ። ግራ ቀኝን ሳይ ብርሃን ነው የሚታየኝ። ጨለማ የሚባል ነገር አይታይም። ያ የሚያስፈራው ነገር ጠፍቶ አሁን እኔ በብርሃን ተውጬ ነው ያለሁትኝ። ስዕሉ ራሱ ተመልከቱ፣ በብርሃን የተመላ ነው። አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። እና ያ ቤት እንዳለ በብርሃን ተመላ፣ ጨለማው ተወገደ። አምደው ቅዱስ ሚካኤል ስራውን ሰራ። እኔም ተነሳውኝ፣ ከተቀመጥኩበት ተነሳው። ምን ጉድ ነው ብዬ ብርሃን ከቦኛል። ቤቱ እያበራ ነው። በሚደነቅ ብርሃን ውስጥ ነው ያለሁትኝ። ለመግለጽም ለመናገርም አቃተኝ። ካየሁት ብርሃን የተነሳ እጅግ በጣም ተደነኩኝ። ያ ሸክም፣ ያ አዚም፣ ያ ለዘመናት ለ30 ዓመት የነበረው ሸክም፣ ያ ጨለማ ተገፈፈ በአምደው በቅዱስ ሚካኤል አለች እና ከዛ በኋላ ያ ቤት አሁን በብርሃን ተሞልቷል። ያ የሚያስፈራው ነገር የለም። ዛሬ ቤታችን በብርሃን ተጠለቅልቋል። ቤታችን እውነትም የሰው መኖሪያ፣ ለሰው መኖሪያ የተገባ ጨለማ የሌለበት ፍጹም ሰላም የነገሰበት ደስታ የሞላበት ቤት ሆነ እና አምደው ቅዱስ ሚካኤል እውነትም ይለያል። እውነትም አንተ ይለያል የምትለው እውነትም ይለያል። ሌላም ቃል ካለ፣ ሌላ መግለጫ ካለ ሌላ ቃል ቢነገርለትስ አለችኝ። ይሄንን ስዕል አድህኖውን የወሰደችው እህታችን ማለት ነው። ተመልከቱ። እና አምደው ቅዱስ ሚካኤል ተአምር እያደረገ ነው። ስዕሉ በቤት ገብቶ ተአምር አደረገ። ለ30 ዘመን የነበረው አሁን ሁሉ ነገር ሰላም ነው አለች። ሰላም እየወረደ ነው። ነገሮች ሁሉ በፍጥነትና በሚገርም በሚደንቅ ሁኔታ እየተቀየረ ይገኛል። ተአምር እየተሰራልን ነው። ቤተሰቡ በሙሉ ከዛ ከእስራቱ እየተፈታ ነው አለች እና አምደው ቅዱስ ሚካኤል በእውነት ይለያል፣ አሁንም ይለያል። ውድ የተዋህዶ ልጆች ይህንን ስዕል አድህኖ ወስዳችሁ ጸሎት ቤታችሁ ላይ ብታስቀምጡ፣ ጸሎት ቤት ከሌላችሁ እንኳን አምደው ቅዱስ ሚካኤል ስዕሉን የአምደው የቅዱስ ሚካኤልን ስዕል ወስዳችሁ በቤታችሁ አስቀምጡት። በእውነት ታምር እየሰራ ይገኛል። ይሄንን ስላችሁ እናንተ መዳን ለምትፈልጉ ነው። በህይወታችሁ፣ በኑሯችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ በረከት ያጣችሁ፣ የታሰራችሁ፣ ሰርታችሁ በረከት ያጣችሁ፣ ለመስራት እየፈለጋችሁ፣ ለመማር እየፈለጋችሁ፣ ለመለወጥ እየፈለጋችሁ የታሰራችሁ፣ የተተበተባችሁ፣ ስውር እስር፣ ስውር ሸክም የተሸከማችሁ ኑ ከሸክማችሁ አምደው ቅዱስ ሚካኤል ያሳርፋችኋል። አሁን ደግሞ መጪው ከሳምንት በኋላ ማለት ነው፣ ቀጣይ ሳምንት አምደው ቅዱስ ሚካኤል ዓመታዊ ክብረ በዓሉ ነው። መሄድ የምትፈልጉ እዚህ ቦታ ላይ መፈታት የምትፈልጉ አዲስ ስለሆናችሁ መቋሚያ አዘቅዝቃችሁ አሁን ከጠቀስናቸው መከራና ችግር በትዳር፣ በስራ፣ በጤና፣ በልጅ አጠቃላይ በመናፍስቱ ዓለም አሰራር ተተብትባችሁ ታስራችሁ ያላችሁ እዛ ቦታ ላይ ጸሎት ስታስደርጉ፣ መቋሚያ ስታዘቀዝቁ በየጊዜው የሚላክ መተትና አስማት ካለ አሁን የሚገርማችሁ ነገር ከሁሉ ጊዜ ሰሞኑን እየተናገርኩት ነው
ግንቦት 1 እስከ ሰኔ 12 ድረስ ሰኔ 12 ላይ የሰው ልጆች በረከት እንዳያገኙ በዚህ ዕለት ክፉ ሰዎች ለክፉ መናፍስት ዓመታዊ ግብራቸውን የሚያቀርቡበት መስዋዕት የሚሰውበት ወደ ሰዎችም መተትና አስማት የሰላቢ መተት ጥላወጊ የሞት መንፈስ የሚልኩበት አጥፋ ግደል በትን በታትን አፍዝ አደንዝዝ አብር አንከራት ብለው በሽታ ደዌ ሁን ብለው የሚልኩበት ዕለትና ቀን ስለሆነ በዚህ ቀን በአምደው ቅዱስ ሚካኤል ደጅ ተገኝታችሁ መቋሚያ አስጥላችሁ እናንተ ከስራታችሁ ተፈታችሁ ጥላታችሁ ታስሮ ትመለሱ ዘንድ ሰኔ 11 ወደዚህ ቦታ የጉዞ መርሃ ግብር ተዘጋጅቷልና ታቦት በወጣበት ሊቃውንቱ በተሰበሰቡበት በቅድስናው ስፍራ ላይ በአውደ ምሕረቱ ላይ የመቋሚያ አውድ ይጣላል። እየሰማችሁኝ በሀገር ውስጥም ሆናችሁ ከሀገር ውጭም ያላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን ከዚህ በረከት ተሳትፋችሁ ዘመናችሁን መጪውን ክረምት እግዚአብሔርን የምታመሰግኑበት ለምስክርነት የምትቆሙበት ስራ ዘመናችሁ የሚባረክበት ጊዜና ዘመን መጪው ዘመናችሁ ቀሪው ዘመናችሁ በአምደው ቅዱስ ሚካኤል የተጎበኘ የተባረከ ዘመንና ጊዜ ይሆንላችሁ ዘንድ ኑ ተፈቱ፣ ኑ ከእስራታችሁ ተፈቱ። ዝክር አለ፣ ዝክሩን እየበላችሁ ትድናላችሁ። ዝክሩን በመዘከር ተሳተፉ። ሰፋ ያለ ዝክር ይኖረናል። እዚህ የተቀደሰ ዓላማ ላይ ተሳትፋችሁ በእውነት አምደው ቅዱስ ሚካኤል እንዲባርካችሁ እንዲባርከን በትዳር በሕይወታችሁ በስራ በጤናችሁ ያለውን ችግር እንዲያስወግድላችሁ የተጨነቃችሁ ያዘናችሁ እየሰራችሁ በረከት ያጣችሁ ትዳር መያዝ ፈልጋችሁ ትዳር ያጣችሁ ሴትም ሆነ ወንድ በዚህ ችግር ውስጥ ያላችሁ አእምሯችሁ የተወሰደባችሁ የሥራ ዕድል የትዳር ዕድል የበረከት ዕድል የተወሰደባችሁ ኑ የተወሰደባችሁን አስመልሱ። አምደው ቅዱስ ሚካኤል ስለኔና ስለናንተ ይከራከራል። አምደው ቅዱስ ሚካኤል ነፃ ያወጣናል። ከአምላኩ ከእግዚአብሔር በተሰጠው ቃል ኪዳን እኔና እናንተን አምደው ቅዱስ ሚካኤል ጥላታችንን አመድ እያደረገ ይጥልልናል። ስለዚህ ያለን ቀን ውስን በመሆኑ ምዝገባ እስከ ሰኔ 5 ድረስ ነው። ፈጥናችሁ ተመዝገቡ። ፈጥናችሁ በረከቱን ለማግኘት አእምሯችሁን ልቦናችሁን ክፈቱ። የመዳን ጊዜ አሁን ነው። አሁን ነው። መዳን የምትፈልጉ ሰዎች ኑ ዳኑ። የተጨነቃችሁ ሌላው ደግሞ ላሳስባችሁ የምፈልገው እንደው እናንተ መሄድ ካልቻላችሁ ብትሄዱም ባትሄዱም ለአንድ ሰው ለሁለት ሰው የትራንስፖርት ብትችሉ ማለትም ገንዘብ የሌላቸው ነገር ግን መሄድ የሚፈልጉ ሰዎች አሉ እና እባክህን እንደው ተባበረን እያሉ እኔ ጋር እየመጡ የሚያለቅሱ በጣም ብዙ ልጆች አሉና ብዙ ሰዎች አሉና መፈታት እንፈልጋለን፣ ነገር ግን ስራ የለንም፣ የምንሄድበት የምንጓጓዝበትም ስለሌለን እባክህን እንደው ይሄንን በረከት ማግኘት እወዳለሁ ፈልጋለሁ የሚል በጎ አድራጊ ካለ ንገርልን፣ አስተላልፍልን እያሉ ያሉ በጣም ብዙ እህት ወንድሞቻችን ስላሉ እዚህ በረከት ላይ ተሳተፉ። ሌላው እንግዲህ የመጸዳጃ ቤቱ ወይም ሻወር ሽንት ቤት ስራው እንደተጀመረ ነው። ይህንን የበረከት ስራ የአምደው ቅዱስ ሚካኤልን ቤቱን እንስራ፣ ቦታውን እናስፋፋ፣ እናልማ። እሱ የኛን ህይወት ያለማል፣ የኛን ህይወት ይባርካል፣ የኛን ዘመን ይቀድሳል። ርኩሳን መናፍስት ጽዋጋን አጋንንትን ከኛ ያስወግዳል፣ ሸክማችንን ያራግፋል፣ እንባችንን ያብሳል። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። በተቀመጠላችሁ አድራሻ እየደወላችሁ ማነጋገር ትችላላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን ይህንን ቪዲዮ ሰዎች አይተው ሰምተው እንዲድኑ፣ እንዲፈቱ፣ እንዲፈወሱ ለሁሉም ሰው ተደራሽ በማድረግ
ቀናነታችሁን ማሳየት ይኖርባችኋል ማለት ነው። ሰው ቀና ከሆነ እግዚአብሔር ሕይወቱን ቀና ያደርግለታል። ለቅኖች እግዚአብሔር ቅርብ ነው፣ ሕይወታቸውንም ያቀናላቸዋል። ክፋቱን ምቀኝነቱን ትተን ደግነቱን የደግነትን ጎዳና የደግነትን ሕይወት እንድንለማመድ ገንዘብም እንድናደርገው የእግዚአብሔር ቅዱስ ፍቃዱ ይሆንልን። የተዋህዶ ልጆች ባለማዕተቦች ይሄ መልእክት እንግዲህ ለሁሉም ተደራሽ አድርጉት፣ በድጋሚ ተደራሽ አድርጉት። ዝክሩ ላይ መሳተፍ የምትፈልጉ የዚህ ዓመት የመጨረሻ የጉዞ መርሃ ግብራችን ሰኔ 11 ይሆናል ማለት ነው። ሰኔ 11 ሄደን ሰኔ 13 እንመለሳለን። ሁላችሁም ተሳተፉ። ሁላችሁም ከስራታችሁ ተፈቱ፣ ኑ ተፈቱ። ከአስማተኛ ከመተተኛ እስራት ተፈቱ። የእግዚአብሔር ልጆች ባለማዕተቦች ሁላችሁም ለመዳን ተዘጋጁ፣ ፍቃደኛ ሁኑ። ልባችሁን በንስሐ ክፈቱት። በደግነት በምጽዋት በመስጠት ለቤተ ክርስቲያን በማበረከት አስራታችሁን በማውጣት የአምደው ቅዱስ ሚካኤልን ቤተ መቅደሱን ደግሞ ቀጣይ 2019 ዓመተ ምህረት እርግጠኛ ሁኜ ነው የምነግራችሁ፣ ቤተ መቅደሱን እንጀምራለን። ቤተ መቅደሱን እንጀምራለን። ቦታ የለውም፣ ቦታ እንገዛለን ተባብረን ማለት ነው። እኔ መልእክቱን የጎደለውን እነግራችኋለሁ፣ እናንተ ደግሞ ጎደለውን ትሞሉታላችሁ። አምደው ቅዱስ ሚካኤል ደግሞ የኔና የናንተን ጎደሎ የኔና የናንተን ሕይወት የጠመመውን ያቀናልናል፣ የጎደለውን ይሞላልናል፣ የተሰበረውን ይጠግንልናል፣ የታመመውን ይፈውስልናል፣ የተሰደዱትን በባዕድ ሀገር የተበተኑትን ይጠብቅልናል። ስሙን እንጥራ፣ ስመ ክርስትናችሁን። እዚያ ቦታ ላይ መሄድ የማትችሉ ሰዎች ክርስትና ስማችሁን ወይም ደግሞ ስም ክርስትናችሁንና ጸሎት ማስደረጊያ መባችሁን ላኩ። በዕለቱ በአውደ ምሕረቱ ታቦተ ሕጉ በወጣበት እዛ ቦታ ላይ ጸሎት ይደረጋል። የመቋሚያ አውድ ወይም መቋሚያ ይዘቀዘቃል ማለት ነው። የጠላት አሰራር ይፈርሳል። ከዛ በኋላ ደጋግመው ወደኛ ቢልኩ እንኳን ወደ ራሳቸው ነው የሚመለሰው ማለት ነው። ሌላም ያልተገለጡ ያልተነገሩ በጣም ብዙ ድንቅ ምስክርነቶችን ይዣለሁኝ። ነገር ግን መቅደም ያለበት ቀድሟል። በሁሉም በፍቃድ እግዚአብሔር በአምደው ቅዱስ ሚካኤል ተራዳኢነት ስለሆነ እንደ ቀደም ተከተሉ ምስክርነቱ እየተሰጠ ይቀጥላል ማለት ነው።